ሰላማችሁ እንደ ወንዝ ይሁን። በጣም ወዳችሁ ማከብራችሁ ውዴ በክርስቶስ ወጣት ቤተሰቦች እንዴት ናችሁ? ዛሬ መጽሐፍ ቅዱሳችንን በምን አይነት መልኩ ነው የምናጠናው? በምን አይነት መልኩ ነው የምናነበው? ስናነብ እንዴት ነው የምናነበው የምለውን አብረን እንወያያለን። እንግዲህ እኔ የራሴን ልምድ አካፍላችኋለሁ። እናንተም ደግሞ በኮሜንት ላይ የምታነቡበት አይነት በምን አይነት መልኩ ነው የምታነቡ የምለውን ነገር ለእኔ በኮመንት ማድረስ ትችላላችሁ። እኔ መጽሐፍ ቅዱሴን ሳነብ በምን አይነት መልኩ ነው የማነበው? የኔ መጽሐፍ ቅዱስ በጣም ብዙ እንትኖች አሉት የተሰመረበት ወይ ደግሞ እንደዚህ በቀለም እያቀለምኩ ምናምን ነው እንትን የምለው ማለት ነው የማነበው ከመጀመሪያ እስከ መጨረሻ ማለት ነው። ሙሉ ባይብሌን አሳያችኋለሁ። ሁላችንም እናሰምርበታለን አይደለ? የሆነ ቃሎችን ስናገኝ እስቲ አንድ ጥያቄ ልጠይቃችሁ። እናንተ ምን አይነት ቃሎችን ስታገኙ ነው ስሙ የምታሰምሩት? እያሰመርንበት እናነባለን፣ እያቀለምን ወይ በፓክረር ምናምን ነገሮች እያቀለምን እንትን እንላለን አይደለ? እናነባለን። ይሄ የብዙዎቻችን የመጽሐፍ ቅዱስን የምናነብ ሰዎች ልምድ ነው። በብዙ መልኩ እናነባለን። ግን ምን አይነት ነገሮችን ነው እንደዛ የምታደርጉት? ወይ ደግሞ ምን አይነት ቃል? ለምሳሌ እኔ ምን አይነት ቃል ነው እንደዛ የማደርገው? አንደኛ በቃል ብቻ ወይ ደግሞ መጽሐፍ ቅዱስ ላይ ከዚህ በፊት ያላነበብኩት ሊሆን ይችላል። ወይ ደግሞ ጉባኤ ላይ ሲሰበክ የሰማሁትን ቃል እና የሆነ ሰው ተጠቅሞበት ስናገር የሰማሁትን ቃል ልክ እያነበብኩ ትዝ ይለኛል ማለት ነው። የሆነ እንትን የምለው ቃል ከዚህ በፊት የማውቀው ቃል ዛሬ እያነበብኩ ቦታውን ያገኘሁትን ቃል ስሩ አሰምራለሁ ማለት ነው። ያንን እንደዛ አደርጋለሁ። ሁለተኛ ደግሞ በጣም የማረከኝ ወይ ደግሞ በቃ ልቤን የሚይዙ ቃሎች አሉ። እነዛን ቃሎችም እንትን እላቸዋለሁ፣ ምልክት አደርግባቸዋለሁ ማለት ነው። አቀልመዋለሁ ወይ ደግሞ ስሩ የማሰምር ይሆናል ማለት ነው። እና እኔ በእንደዚህ አይነት መልኩ ነው እንትን የምለው። ለምሳሌ አንዳችን ምልክት የምናደርግበትን ቃል አንዳችን ደግሞ ላናደርግበት እንችላለን አይደለ? ሌሎቻችን ላናደርግበት እንችላለን። የተለያየ ነው። ለምሳሌ እሺ እኔ ልንገራችሁ። ሙሉ መጽሐፍ ቅዱሴ እንትን አለው ከመጀመሪያው ጀምሮ እንትኖች አሉት። እንትን እላለሁ ማለት በቀለም የተነኩ ናቸው ወይ ደግሞ በእስክሪብቶ የተሰመረበት ነው። እዚህ ጋር እሺ ለምሳሌ እዚህ ጋር እንዲህ ይላል፣ ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ባይዘዊ ታውቃላችሁ፣ በምድር ላይ ያለው ዘር የነዚህ የሶስቱ ልጆች ናቸው ወይ ደግሞ የኖህ ልጆች ናቸው። ሴም የበኩር ልጅ ነው፣ ካም አለ፣ ያፌትም ደግሞ አለ። ይሄኛው ነው እንግዲህ ሴም አይ ቲንክ የአብርሃም ትውልድ ነው። ካም ደግሞ ኢትዮጵያዊ ነው። ካም ኩሽ የካም ልጅ አይደለ? እንደዚህ ኢትዮጵያዊ ላይኖች ናቸው። ያፌት ምናምን ይሄ ካም ነው አይደለ የተረገመው። ለዛ ነው እኮ ትጓን ናቸው። ከናን የምትባለዋ ምድር የነሱ ናት። ነገር ግን ስለተረገመ ካም የሚባለው ልጅ ከኖህ ጋር ያደረገውን ነገር ታውቃላችሁ አንብባችሁ ከሆነ። ከዛ በኋላ ተረገመ ማለት ነው። ለነዚህ ተላልፎ ተሰጠ፣ ለሴም ተላልፎ ተሰጠ። ሴም ደግሞ የአብርሃም ትውልድ ነው፣ ዘር ግንድ ነው። እንደዛ ብቻ እናሰምርበታለንና እዚህ ጋም አለ ያለ እዚህ ጋር ደግሞ በቃ ብቻ ዘፍጥረት ላይ እንደዛ አሰምራለሁ። እዚህ ጋር ያሰመርኩበት አለ እና ሁሌም እኔ ሳነበው እንትን እላለሁ ማለት ነው፣ አሰምርበታለሁ። የተመቹኝን እንትኖች ምናምን ፈልጋቸውን። እዚህ ጋር እስቲ ምን ይላል? ለምሳሌ መጽሐፈ ሳሙኤል ይላል፣ ቀዳማዊ ሳሙኤል ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ያው እቺ ነው ያሰመርኩባት። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤልም እንደ ሰከረች ቆጠራት ይላል። በእግዚአብሔር ፊት ነፍሴን አፈሳለሁ አለች ማለት ነው።
እና እነዚህ የሚነኩኝን እንትኖች እና በአንዳንድ ነገሮች ደግሞ እንይዛለን እና መጽሐፍ ቅዱሳችሁ ስታረጉ ባይዘው እንደዚህ ስታረጉበት በጣም የማስታወስ እንትናችሁ ከፍ ይላል። ማለት ለምሳሌ አንዳንድ ጊዜ እኔ አሁን የሆነን ቃሎች እንትን ጥቅሶችን በአይምሮዬ ላላቅ እችላለሁ። ማለት እንደዚህ እንትን ላይ ነው ብዬ ላልናገር እችላለሁ። ማለት መጽሐፉን አውቃለሁ፣ ነገር ግን ምዕራፉን ቁጥሩን ምናምን ልስት እችላለሁ። ግን መጽሐፍ ቅዱሴን ከከፈትኩ የትኛውንም ጥቅስ አልስትም። ምክንያቱም አውቃለሁ፣ ሳስታውስ የቱ ጋር በምን አይነት መልኩ እንትን ስሩ እንዳደረግኩ በምን አይነት ምልክት እንደያዝኩ ምናምን አውቃለሁ። ለምሳሌ እኔ ሳነብ ቆይ አዲስ ኪዳን ላይ ነው አብዛኛውን እንደዛ ማድረግ እንደዚህ በእንደዚህ አይነት ምልክት አሁን እቺ የስታር አይነት ምልክትን አደርጋለሁ። በእኔ የታመነ ግን ምድሪቱን ይገዛል፣ የተቀደሰውንም ተራራዬ ይወርሳል። ምን ላይ ነው? በእናታችሁ ኢሳይያስ ላይ ማለት ነው። እንደዚህ የማደርግበት ምልክቶች አሉ። ለምሳሌ የማረሳው አሁን እዚህ ጋር ምንድን ነው የምለው እንደዚህ አይነት የራይት ምልክት አደርግበታለሁ። እዚህ ጋር ደግሞ እንደምታዩት በብዙ አይነት ምልክት ነው የሚይዘው። ያው ምንድን ነው ይሄ ደግሞ የምለው እግዚአብሔርም አየ ፍርድንም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። ስለዚህ የገዛ ክንዱ መድኃኒትን አመጣችለት፣ ጽድቁ አገዘው። ይህ ቃል የሚገርም ቃል እንደሆነ ታውቃላችሁ። እግዚአብሔር አሁን ሰውን የሚያድንን ሰው በምድር ላይ ፈለገ፣ ምናምን ማንም የለም ስለሌላ ለእግዚአብሔር ተደነቀ። እንዴት አንድ ሰው የሚማልድ ወደ እግዚአብሔር የሚማልድ ለሕዝቡ የሚቆም ወደ እግዚአብሔር የሚማልድ እንዴት አይኖርም ብሎ ተደነቀ። ከዛን ግን ምን ይላል? ከዛን የምለውን ተመልከቱ። ስለዚህ ይላል የገዛ ክንዱ መድኃኒትን አመጣችለት፣ ጽድቁም አገዘው ይላል ማለት ነው። የገዛ ክንዱ ማለት ልጁ ማለት ነው። ልጁ ኢየሱስ ክርስቶስን የላከ ምድር ላይ ስለሌለ ማለት ነው። እኛን ኃጢአት ያስተሰርይ የሚችል አካል አልነበረም። ኦኬ እንደዚህ ይዛለው ብቻ ይሁት እዚህ ጋር በውኑ ቆንጆ ኦኬ ኤርሚያስ ላይ ማለት ነው። በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? አትረሳም። የኔ ጌታ አንረሳም። ጌጣችን ውበታችን አንተ ነህ ኢየሱስ። በጣም ባይዞ አንዳንድ ጊዜ ዝም የስሩ ብቻ እንደዚህ እንትን ያሰመርኩትን ወይ ደግሞ በቀለም ያቀለምኩትን ብቻ እነሱን ብቻ ነባለሁ። እንዴት ውስጤ በቃ እንደሚገል እንዴት እንደምነቃቃ በቃ ደስ ይለኛል። ምክንያቱም በጣም መወዳቸው በጣም በቃ የተባረኩባቸው አንዳንድ ቃሎች ደግሞ ሬማ ሆኖ ተች ያደረጉኝ ቃሎች ስለሆነ እነዚህ ስር እንትን ያልኳቸው ሳነብ በቃ ደስ ይለኛል። ብዙ ነገር ነው እንትን የምለው ማለት ነው። ካለውበት ነገር እወጣለሁ አንዳንድ ጊዜ። ኦኬ ኤርሚያስ ላይ ነው። እሺ ወደዚህ ደግሞ እንምጣ እስቲ። እንሂድ። ሁሉም አለው ባይዞ ከዘፍጥረት እስከ ራዕይ ስርስር እንትን ያደረኩት አለና አታጡም። በየቦታው እንደዚህ አይነት ምልክቶችን እንትን እንላለን። ስኬል ላይ እስቲ ስኬል 37 ነው። 37 ምን ይላል? እዚህ ጋር ያሰመርኩት ጌታ እግዚአብሔር አንተ ታውቃለህ አልኩ። እግዚአብሔር ምን ብለው ስጠይቀው ነው እርሱ የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እቺ ጌታ እግዚአብሔር ሆይ አንተ ታውቃለህ ብቻ በጣም ነው ደስ የሚለው በእናታችሁ። እና እንደዚህ እንትን እላለሁ ብቻ ስታነቡ እንትን ትላላችሁ። እዚች ጋር ደግሞ አንድ የጻፍኳት ነገር ቆይታለች በጣም 3 ምናምን ዓመት ይበልጣል። ኢሳይያስ 9:6 አለ። ምንድን ነው የሚለው? የሸክሙን ቀንበር የጫንቀውንም በትር ያስጨናቂውንም ዘንግ ሰብረሃል። ስለዚህ ለሰላሙ ፍጻሜ የለውም ይላል ማለት ነው። እዚህ ጋር ደግሞ አንድ ቪዲዮ ሰርቼ የላችሁ ነበር አለ የኔው ቻናል ላይ። ምንድን ነው የሚለው? the value of Jesus ይላል። የኢየሱስ ዋጋ
የኢየሱስ ዋጋ በእግዚአብሔር ፊት የሚል ቪዲዮ ሰርቻለሁ። ድንቅ መገለጥ ነው። ባይዘኝ የበራልኝ ነው። እዚህ ጋር ውስጥ እናንብብ ውስጥ የኛው እንትን ያረኩበትን ተመልከቱ። እዚች ጋር እንደዚህ ሙሉ ለሙሉ ያሰመርኩበትን ተመልከቱ። ምን ይላል? እስራኤል እንደ እልከኛ ግደር እንቢ ብለዋል፣ እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? እስራኤል እንደ እልከኛ ግደር እንቢ ብለዋል፣ እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? አያችሁ፣ ባይዘይ ነገራችሁ እንዲለቀቅ እንዲፈታ ወደ ሰፊው ስፍራ መውጣት ከፈለጋችሁ፣ ስለ እውነት ማለት ነው፣ መውጣት ከፈለጋችሁ ምን ማድረግ እንዳለባችሁ ታውቃላችሁ? ለእግዚአብሔር መታዘዝ። ለእግዚአብሔር መታዘዝ ማለት ለምሳሌ ከ10 አንድ የእግዚአብሔር ነው፣ አስራት የእግዚአብሔር ነው አይደለ? እንደ እልከኛ ግደር እምቢ ስንል እግዚአብሔር ከ10 አንድ የኔ ነው ያንተ አይደለም፣ በቃ በዛ ጉዳይ አያገባም፣ 1% ላይ አያገባም ካለ እንደ እልከኛ ግደር እምቢ ማለት የለብንም። እምቢ ካል እግዚአብሔር ወደ ሰፊው ስፍራ አያሰማራንም። ስለዚህ ጌታ ሆይ ብለን እሺ ብለን ስንታዘዝ፣ ለእግዚአብሔር ቤት በመስጠት አስራታችንን በታማኝነት በመስጠት ስንታዘዝ ቤታችን ይሰፋል፣ ነገራችን ይለቀቃል። እዚህ ጋር ምለው እስራኤል እንደ እልከኛ ግደር እምቢ ብለዋል፣ አልታዘዝ ብለዋል፣ በቃ አልመለስ ብለዋል። እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? አያሰማራውም። ስለዚህ በጣም በቃ ተሽ ስታደርገኝ ነው እንደዚህ እንትን ማድረግባት እና እግዚአብሔር ቃል እኮ ያረሰርሳል አጥንታችሁ ምና በቃ እኔ እንዴት ብዬ ልንገራችሁ? ድንቅ ነው። እስቲ አንብቡ። ሃሌሉያ። እናነባለን፣ ደጋግመን እናነባለን። ከዛ ውስጣችን ይታደሳል፣ በኃይል እንሞላለን። እሺ አሞጽ ጋር ደርሻለሁ። አሞጽ ኦኬ። እሺ ምንድን ነው የሚለው? ጌታን በመሰዊያው አጠገብ ቆሞ አየሁት ይላል። እዚህ ጋር ያሰመርኩባትን በመሰዊያው አጠገብ በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ። የወደቀችውን የዳዊትን ድንኳን አነሳዋለሁ የምትለውን ቃል የት እንደምታገኙ ታውቃላችሁ? ትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ ታገኛላችሁ። ይኸው እዚህ ጋር ያው ታገኛላችሁ። የወደቀችውን የዳዊትን ድንኳን አነሳለሁ ይላል። በእግዚአብሔር መንፈስ ኃይልን፣ ፍርድን፣ ብርታትንም ተሞልቻለሁ። ይሄንን አስታውሳለሁ። የዛሬ 2 ዓመት አካባቢ ይመስለኛል፣ ሳያልፍም አይቀርም። እንትን ላይ ኮሚኒቲ ላይ ነው አይ ቲንክ ፖስት አድርጌ ነበር። በጣም ነበር የተነካሁት። ኤርሚያስ እንትን ላይ ነው፣ ሚልኪያስ ላይ ነው፣ ሚኪያስ ላይ ነው። ሚኪያስ ስንት ላይ መሰላችሁ? ሚኪያስ 3:8 ላይ አለ። እዚሁ ማግኘት ትችላላችሁ። ምን እንደምል ታውቃላችሁ? በእግዚአብሔር መንፈስ ኃይልንና ፍርድን ብርታትን ተሞልቻለሁ። አይዘው እኮ ጴንጤ ሃይማኖተኛ መሆን የማይችልበት ምክንያት፣ ጴንጤ ማለት የማይችልበት ምክንያት ምን እንደሆነ ታውቃላችሁ? ይሄንን ቃል እያነበብክ እንዴት ነው ሃይማኖት የሚሆነው? እንዴት ትቆዝማለህ? እንዴት ታዝና? እንዴት ትሆናለህ? አትሆንም እኮ ምን በእግዚአብሔር መንፈስ ኃይልንና ፍርድ ብርታትንም ተሞልቻለሁ። ኃይልን የተሞላ ሰው እንደዚህ ነው የሚሆነው? አይሆንም። ብርታትን የተሞላ ሰው በቃ ያስታውቃል አይደል? እንትን ነው በቃ የተነቃቃ ነው። ስለዚህ ፍርድን ይላል። ፍርድንም ተሞልቻለሁ። ፍርድ ስትሞላ እኮ ትፈርዳለህ። ኖ ለምሳሌ ድህነት ላይ ትፈርዳለህ፣ በሽታ ላይ ትፈርዳለህ፣ እርግማን ላይ፣ ጉስቁልና ላይ፣ እግዚአብሔር በፈረደባቸው ነገሮች ሁሉ ላይ ትፈርዳለህ። ለምሳሌ በሽታ ወደ አንተ ስመጣ እንጂ ሰስማይት ኖ ትላለህ ማለት ነው። ትፈርዳለህ፣ ለሰው ትፈርዳለህ፣ ለራስ ትፈርዳለህ። እና በጣም ያረኩት ቃል ነው። ትንቢተ ሚክያስ ምዕራፍ 3 ቁጥር 8 አንብቡ። እሱን ካነበባችሁ ማበር ትጀምራላችሁ። ልበልሽ እዚህ ጋር አለ። አዲስ ኪዳን እንግባ። ቪዲዮን አስረዘምኩባችሁ።
ለነገሩ የኔ ወዶች ትታገሱኛላችሁ። እግዚአብሔርን ቃል ነው ሼር እያረኳችሁ ያለሁት መጽሐፍ ቅዱስን እንዴት እንደምናነብ ማለት ነው። ኦኬ አዲስ ኪዳን ላይ ደግሞ ሉቃስ ምዕራፍ 10ን እንደምታዩት እንደዚህ ስዋ አስምር ያለው ምንድነው የምለው? ጌታ ሆይ አጋንንትስ እንኳን በስም ተገዝቶልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም። አሜን በሉ፣ አሜን በሉ። እዚህ ጋር ደግሞ የሰማዩ አባት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። ምን ብሎ ለሚጸልዩ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስ ከተሰጣችሁ ሁሉ አላችሁ ማለት ነው። ምስጢር ነው። እሺ እዚህ ጋር ደግሞ እላችሁም አለው በሰው ፊት የሚመሰክርልኝን ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። ለዚህ ነው ማንክደው። ለምን የጎዳና ወጥታችሁ ትጮኻላችሁ ወይ? ለምን በማንገድ በቃ ግዴታ ነው። መመስከር አለብሽ በሰው ፊት መመስከር አለብሽ በሰው ፊት ስለ እግዚአብሔር፣ ስለ አዳኙ ስለ ኢየሱስ ክርስቶስ በሰማይ እንዲመሰክርልሽ ነው። በአባቱ ፊት በእግዚአብሔር ፊት ልጁ እንዲመሰክርልን መመስከር አለብን። በሰው ፊት አንክድም፣ አንሸሽጎም፣ አንደብቆም። ጌታችን አንተ ታናሽ መንጋ መንግስትን ልሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። ሻለፈለፍል በርገር ስንት ቃል ሁሉም የማነብላችሁ ባይዘን ጣናቸው በቃ እንዳለ ድንቅ ያው የእግዚአብሔር ቃል ይሁት። እዚህ ጋር ሐዋርያ ሥራ ወንጌል ስንወጣ የምንለው ቃል የምንሰብከው ቃል ማለት ነው። ተመለከቱት። የሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ ማለት ነው። ይሁት ምን እንደምን እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። ሌላ ሐዋርያ ሥራ ምዕራፍ 4 ላይ ነው። እዚህ ጋር በሕያዋንና በሙታን እንዲፈርድ ይላል። መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። እዚህ ጋር ጴጥሮስ ነው አይደለም? ብቻ ምን ልበላችሁ? እንቀጥል እስኪ። ሁሉም እኮ አለበት። በቃ ድንቅ በየምዕራፉ የሚገርም ቃሎችን ታገኛላችሁ። በጣም ነው በቃ ተች የምትደረጉበትና ይኸውት እዚህ ጋር በጣም ምን ይላል? ወንጌል ይላል። ወንጌል ስንሰብክ ያው የምንጠቀማቸው ቃሎች ናቸው። እግዚአብሔር ቃል ስንሰብክ ግዴታ ከባይብል እንትን ትላለና ምን ይላል? በተወደደ ሰዓት ሰማው፣ በመዳን ቀን ረዳው ይላልና። እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። ራና አሁን ነው። ምዕራፍ 6 ነው። አንደኛ ቆሮንቶስ ማለት ነው። ምዕራፍ 6 ቁጥር 2 ላይ ማለት ነው። እና የመዳን አሁን ነው። ብቻ በጣም ድንቅ ነው። እሺ እስከ ራእይ ልሂድላችሁ። እስቲ ምን አይነት ቀስት ነው ያደረግኩባት? ምንድነው የሚለው? ኦኬ ምንድነው የሚለው? ሆነ ያስታውቅ ወደደ። ምስጢሩ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ፣ በእኛ ውስጥ መሆኑ፣ ለሌላው ያልተገለጠው ማለት ነው። ለሌላው ያልተገለጠው ነገር ክራይስት በእኛ ውስጥ መሆኑ። አሜን። ይህ በጣም እውነትም ምስጢር፣ ትልቅ ምስጢር ነው። እዚህ ጋር ማለት እሺ፣ ብቻ በጣም ብዙ ነው።
በጣም ነው የምወዳችሁ። በጣም በቃ ውድድድድ ነው የማደርጋችሁ የጌታ ልጆች። ኦኬ እዚህ ጋር ደግሞ እዩት። ጸሎት ብዬ ጽፌበታለሁ። ጸሎት ብዬ ጽፌበታለሁ። ምንድን ነው የሚለው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ራቁ። እየተባረካችሁ እንደሆነ አምናለሁ። እዚህ ጋር እስቲ ይህችን ስታር ምንድን ነው የምትለው? እስቲ አንብቡ እናንተ ይታይ ይሆን? እሺ እንዲህ ነው የምለው። ምንድን ነው የሚለው? እሺ ከዚህ ነው የምጀምረው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። መልካሙ የእምነት ገድል ተጋደል። ሃሌሉያ ሃሌሉያ ነው፣ ሃሌሉያ ነው። እዚህ ጋር እሺ ዕብራውያን ላይ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ተጠቀልላቸዋል፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታቶችም ከቶ አያልቁ። ራስ ኮፕሬ ኤሌቨኒማዮ ሶፕሬ ኪያራዲ ይህን ስታነቡ ተች ካልተደረጋችሁ ሰምቲንግ አለ ማለት። እዚህ ጋር ደግሞ ስለ መልአክ የኛ አገልጋዮች እንደሆነ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ናቸው። እንግዲህ ዕብራውያን መጽሐፍን ጳውሎስ እንደጻፈው ነው የምናምነው። ጳውሎስ እንደጻፈው ኦኬ። መንፈስ ራሱም ደግሞ በጌታ ባይዘቤ እንደዚህ በጣም አሁን መች እንዳሰመርኩ አሁን ይሄ መጽሐፍ ቅዱስ እንደው ስለዚህ መጽሐፍ ቅዱስ በጌታ ልንገራችሁ አንድ ታሪክ። ይሄው ይህ መጽሐፍ ቅዱስ የገዛውበት ቀን ነው። ይህን የገዛውበት ቀን እዚህ ላይ ለጥፌ ነበር። ይታያል ብዬ አስባለሁ። መች ነው? 2011 ነው። ቀን 29 5ኛ ወር ማለት ነው። ባይዘው ይሄንም መጽሐፍ ቅዱስ ሰው ስጦታ የሰጠኝ በጣም የምወዳት እህቴ ናት ስጦታ የሰጠችኝ። ያም ደግሞ እንዴት ነው የሆነው? ተምራ ልክ ስትመረቅ ስራ ሲይዝ ምን ላድርግላችሁ ምናምን በምትልበት ጊዜ ቆይቷል። 2011 ማለት እንደ 2018 ከሆነ 6 ምናምን ዓመት ማለት ነው። 7 ምናምን ዓመት ማለት ነው። እና የዛን ጊዜ ምን ላድርግል ምናምን አይነት ነገር ስትለኝ እኔ ምንም አታደርጊልኝ፣ መጽሐፍ ቅዱስ ግዢልኝ አልኳት። መጽሐፍ ቅዱስ ትገዢልኛለሽ በመጀመሪያው ደሞዝሽ ምናምን አልኳት ማለት ነው። እና ከዛን ስራ ገባች እና በቃ ትገዛላለች አለችኝ ማለት ነው። ከዛን ኬት እንደገዛው ታውቃላችሁ? ይህን መጽሐፍ ቅዱስ ፕሮፌት እዩ ጭፋ ሳሪስ አቦ በነበረበት ሰዓት አሁን ፕሮፌት ደረሰ ላቀው የሚያገለግልበት አዳራሽ ማለት ነው። እዛ በጣም ቀውጢ ነበረ ያኔ። ከዛ ነው የገዛሁት እና በጣም ነው የምወደው። በጣም ብናርግ የምወደው መጽሐፍ ቅዱስ ይሄ ነው። ከዚህ በፊት ደግሞ የነበረኝ መጽሐፍ ቅዱስ በኢየሱስ ስም አሳያቸዋለሁ አንድ ቀን እንዳለ ያኔ በቃ ሳነብ እንዲህ ማድረግ ነው ስለ ትንሽ ቃል ነው በቃ ሳላስምርበት ምናምን
እሱ በጣም እንዳለ በእስክሪብቶ እንትን የተባለ ነው እና ይሄኛው መጽሐፍ ቅዱስን በጣም ነው የምወደው እና ውድ እህቴ አመሰግንሻለሁ። ታንኪ ሶ ማች። ጌታ ይባርክሽ፣ ዘመንሽ ይባረክ። በጣም ነው ታውቂያለሽ ውድድም እንደማደርግሽ እንደ እናቴ ነሽ እና ያንን የተገዛ በጣም ነው የምወደው እና ያነበብኩበትን ጊዜ ምናምን አስታውሳለሁ። አሁን እነኚህ ምናምን የሆነ ከ3 ዓመት በፊት ምናምን ሊሆን ይችላል ስር እንትን ያልኩኝ ምናምን ያቀለምኳቸው ምናምኖች እና በጣም በቃ እና ሳይ ራሱ ያኔ የነበርኩበት የዛ ያኔ የነበረው አትሞስፌር ይመጣል ማለት ነው። ያኔ የነበርኩበት ያገኘኝ ቃሉ እንትን ተመልሶ ይመጣልና እንደዛው እሆናለሁ። ለምሳሌ አንድ የማረሳው የመጽሐፍ ቅዱስ ቃል ግቢ ውስጥ እንትን ነበር ምንድነው ብቻ የሆነ እንደ ዛፍ ነገር አይነት ነበረና ዛፍ ባይባልም የምን ዛፍ እንደሆነ አላውቅም፣ ግን ነበርና ግቢ ውስጥ ራዕይ ምዕራፍ 5 ሳነብ እዛ ላይ ተቀምጬ ነው ያነበብኩት። ምናልባት አንዳንዴ ፎቶዎችን ለቅ ያለው መሰለኝ ጫካ ውስጥ ምናምን እየሄድኩ አነባለሁ። እኔም ነው ጸጥ ያለ ስፍራ ምናምን ዛፍ ላይ እየወጣሁ ከፍ እያልኩ ምናምን አነባለሁ። እሱ ነገሮች በጣም እንትን ይሉኛል እና መንፈሳዊ ዓለሜን ይከፍታሉ በደንብ። ዛፍ ላይ ይሄ ግቢ ውስጥ ሆኜ ነው ያነበብኩት። ይህንን ቃል አስታውሳለሁ በጣም እና ሳነብ በቃ የነበረው እንትን ማለት ነው ከቻ ያደረገኝ ነገር ልነግራቸው አልችልም። በበጉ ፊት ወደቁ፣ እያንዳንዳቸውን በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። ከዛ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ከሕዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረጋቸው፣ በምድርም ላይ ይነግሳሉ። ቆይ እዚህ ጋር ምን እንደገባኝ ልንገራችሁ። በሰፊው አንድ ቀን እናወራለን። ያው እያንዳንዱን ማውራን የሰፊ ነገር ነው ማውራው፣ ምክንያቱም የሆነ የተነካውበት ስለሆኑ የሆነ በቃ የሆነ ሬማ ሆኖ ውስጥ የገቡ ቃሎች ስለሆኑ የሆነ መገለጦችን አወራለን። እዚህ ጋር ይሆናችሁ የሚለው ሰዎችን ዋጅተሃል ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው። ለምሳሌ ጌታችን ኢየሱስ ክርስቶስ ሊቀ ካህን ነው አይደለ? ካህን ነው፣ እንዲሁም ደግሞ መንግስት ነው። እኛንም አንድ ካህናት አደረገን፣ ሁለት ደግሞ መንግስት አደረገን። ከእርሱ ጋር ምን ብለናል? ነግሰናል አይደለ? ግን ይሄ ነገር በብሉይ ኪዳን ይሰራል። እስቲ ልብ በሉ። እስቲ ለምሳሌ እንትና አንዱ ንጉስ ኢሳያስ 6 አካባቢ ላይ ያለው ማለት ነው ኦዚያ ማለት ነው። ንጉስ ኦዚያ አይ ቲንክ ለምንድነው የሞተው? ለምንድነው የተገጸፈው? እሱ ንጉስ ነው አይደለ? ከዛ ንጉስ ሆኖ ሳለ ለማጠን ለማገልገል ለአገልጋዮች ብቻ የተፈቀደ ለካህናት ብቻ የተፈቀደውን የቤተ መቅደስ አገልግሎት ሊፈጽም ዕጣንን ሊያጠን ወደ ቤተ መቅደስ ገባ። እዛው በላዩ ላይ እባጭ ወጣበት ማለት ነው። ዘምናል ቶሎ ብሎ ካህናቱ አወጡ። ያልተፈቀደልህ ቦታ ነው ያለው ማለት ነው። አያችሁ፣ በዛ ጊዜ መንግስቶች ወይ ደግሞ እንትን መሆን አይችሉም፣ ካህናት መሆን አይችሉም። የካህናትን ስራ መስራት የሚችሉት ካህናት ብቻ ናቸው። ይኸውላችሁ በብሉይ ኪዳን ቢሆን ይህ ነገር አይፈቀድም፣ ግን በአዲስ ኪዳን አንድ ካህን ሆነ፣ ሁለት ደግሞ መንግስት አደረገ። ክብር ለኢየሱስ ይሁን እና በጣም ድንቅ ነው። ይህንን በሰፊው ደግሞ ከፈለጋችሁ እናወራለን እንትን እንላለን። በጣም ነው የምወዳችሁ። መጽሐፍ ቅዱሳችሁን አንብቡ እስቲ። እናንተ ደግሞ መጽሐፍ ቅዱስን በምን አይነት መንገድ እንደምታነቡ ነገሩኝ። የራዕይ መጨረሻው ክፍል መጨረሻው ምዕራፉ ይህንን ይመስላል። ያው እዚህ ጋር ብዙ አለ። ያው የመጨረሻው እስከዚህ ድረስ ያው እቺን ቃል እናውራ። እንደዚህ ይላል፣ ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና
ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል። ይህንን የሚመሰክር አሁን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎ ና። ያችሁ ለምሳሌ ይህንን ቃል ይዙና ሰዎች ባይብልን እስክሪብቶ ማስነካት ነው ይላል። ልክ ናቸው። መጨመርም መቀነስም አይቻልም። እና እኛ እየቀነስን እየጨመረን አይደለም። እግዚአብሔርን ቃል ውስጣችን በደንብ ለማስገባት ነው። መጽሐፍ ኤርምያስ ላይ ምንድን ነው የሚለው? በላው አለ ቃል ተገኝቶ እኔም በላው። ቃል ተገኘ አለ እኔም በላው። ኤርምያስ እኮ ድንቅ ነው የምልህ ጌታ። ኤርምያስ እንዴት እንደሚገርም አንድ ጊዜ ምን እንዳለ ታውቃላችሁ? ጌታ ሆይ አለ አንተ ትልቅ ስለሆንክ አንተ ስለምትበልጠኝ እኔ አሞኝኸኛል፣ እኔም ደግሞ ተሞኞልህ ሸወርከኝ አለ። እንደዚህ ለአሕዛብ እንትን አደርግሃለሁ፣ ነቢይ አደርግሃለሁ፣ ታላቅ አደርግሃለሁ ብለህ እንደዚህ ጉድ አደረከኝ አለ ማለት ነው። በጣም ነው የምወዳቸው። ብቻ ወዳቸዋለሁ። በጣም እናወራለን፣ መንፈሳዊ ነገር ላይ እንሰራለን። ሌላ ህይወት የለንም። ህይወታችን ልጁ ኢየሱስ ክርስቶስ ነው። ሰው ምድራዊው ላይፍ በጣም ሾርት ናት። እንዲሁም ደግሞ ምንም አዲስ ነገር የለም። ባይዘዌ የሰለሞን መጽሐፍ ወይ ደግሞ መክብብ ማለት ነው። መክብብ ሰለሞን እኛ ሰለሞን ከቆመበት ነው የጀመርነው ላይፍን ማለት ነው። ምክንያቱም ሰለሞን እንዲህ ነው የምለው ከፀሐይ በታች ያለው ከንቱ የከንቱ ከንቱ ነው። ከፀሐይ በታች ያለው ነገር ሁሉ አይደለ ከንቱ። እኛ ግን አሁን የምንኖርለት ከፀሐይ በታች ላለ ጉዳይ አይደለም፣ ለከንቱ ጉዳይ አይደለም የምንኖረው። ከዛ አልፈናል። አሁን በቃ ሰለሞን ዘጋው። በቃ ምድራዊ ነገር ከንቱ ነው። በቃ ከፀሐይ በታች ያለው ነገር ሁሉ ምንም ጥቅም የለውም አለ። በቃ ንጉስም ሆነ ምንም ሆነ ባለጠጋም ሆነ ድሃም ሆነ ምንም ፍጻሜ በቃ በሞት ይዘጋል አለ። ሞት በቃ እኛ ግን ሞትን አልፈን ነው የጀመርነው። ከትንሣኤ ነው የጀመርነው። አሜን ነው ወይ? ከትንሣኤ ጀመርንና የዘላለምን ህይወት ነው እየተለማመደን ያለው። እኛ የዘላለምን ህይወት ነው የምንኖረው። ስለዚህ አንድ ሰው ህይወት ከንቱ ናት ላይፍ ምናምን ስላቸው እሱን አይደለም እኔ እየኖርኩ ያለሁት። እኔ አሁን የእግዚአብሔርን ህይወት የሆነውን እየኖርኩ ያለሁት። እኔ በዞዊ ላይፍ ውስጥ ነኝ የበሉት ማለት ነው። በጣም ነው የምወዳችሁ። ዛሬ በጣም አብዝቻለሁ። ወዳችኋለሁ። በጣም ነው የምወዳችሁ። ሰላማችሁ ብዝት በልልኝ። በቀጣይ ቪዲዮ እንገናኛለን። ባላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ኮሜንት መጻፋችሁን አትርሱ። ቻው